በኋላ ሚያ ነው ስሜ። እሺ ጋይስ ሚያ በሉ በቃ ቃላት በሉ። እሺ ሚያ በሉ። እሺ ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። አሁን ያሳያችሁን ቪዲዮ እንግዲህ በጣም ብዙዎቻችሁ ሲዘዋወር አይታችሁታል። በጣም ብዙ ቪዲዮዎችም ደግሞ ተሰርቶባታል በልጅቷ ማለት ነው። ታዲያ ልጅቷ ሚያ ያላችሁ ጥሩኝ ስትል ነበርና ሚያ ማናት የሚለውንና ከልጅቷ ጋር ደግሞ ምን እንደሚያገናኘው ልንገራችሁ። ሚያ ካሊፋ ትባላለች። ሚያ ካሊፋ የተወለደችው ሊባኖስ ውስጥ ሲሆን የቤተሰቦቿም እሷም የአረብ ዘር ነው ያላቸው። ታዲያ በሊባኖስ ብዙ ቆይታ አልነበራትም ሚያ፣ ምክንያቱም ወደ አሜሪካ ቤተሰቦቿ ይዘዋት ይሰደዳሉ ማለት ነው። ታዲያ አሜሪካ ላይ በነበራት የሃይ ስኩል እና የኤሌመንታሪ ቆይታዋ በሰውነቷ በጣም ወፍራም ስለነበረች በጓደኞቿና ክላስ ውስጥ ባሉ ወንዶች ቡሊ ትደረግ ነበር። ማለትም በውፍረቷ በጣም ያሸማቅቋት ነበር። ታዲያ ያ ነገር ሳይኮሎጂካሊ በጣም ተጎድቼበታለሁ የምትለው የህይወቷ ክፍል ሲሆን ወደ ኮሌጅ በገባች ሰዓት ክብደቷን ለመቀነስ ትወስንና የተለያዩ ዳይቶችን በመጠቀም ራሷንም እስከ መጉዳት ድረስ የሚደርስ አይነት ዳይት ተጠቅማ ትከሳለች ማለት ነው። ታዲያ በከሳች ጊዜ አሁንም ድረስ የምትሸማቀቅበት የሰውነቷ ክፍል ጡቷ ሆነ። ምክንያቱም ከክብደቷ መቀነስ የተነሳ ጡቷም አብሮ ቀንሶ ሟሸሸና በዛ ምክንያት ትሸማቀቅ ስለነበረ ብሯን አጠራቅማ ሄዳ የጡት የኮዝሜቲክ ሰርጀሪ ታሰራለች። ጡቷን ተሰራችሁ ማለት ነው። ታዲያ ግን ከዛ በኋላ የሚያ ዓለም ተቀየረ። ምክንያቱም እንደዛ ቡሊ ስትደረግ የነበረችው ሰዎች የሚቀልዱባትና የሚያሾፉባት፣ ከዛ በኋላ ግን በተቃራኒው የተለያዩ ወንዶች አቴንሽን መስጠትና አብራቸው እንድትሆን መጠየቅ ተጀመረች ማለት ነው። ታዲያ የዛን ጊዜ የወንዶች አቴንሽን በጣም ነበረ የወደድኩት ትላለች ሚያ ስትናገር። ታዲያ በዚህ መሀል እንግዲህ የሆነ ቀን ላይ መንገድ ላይ ወክ እያደረገች የሆነ ሰው መኪናውን ያቆምና በጣም ነው የምታምሪው፣ ፕሊስ ሞዴል እንድትሆኝልኝ እፈልጋለሁ፣ ፎቶ እየተነሳሽ እከፍልሻለሁ ማለትም የፎቶ ሞዴል እንድትሆን ይጠይቃታል። ታዲያ በዛ ተስማማና ሄዳ ኮንትራት ትፈራረማለች ማለት ነው። ኮንትራቷንም ከተፈራረመች በኋላ ቀስ በቀስ ሁኔታው እየተቀየረ ይመጣል። ወደ ራቁት ፎቶና የወሲብ ቀስቃሽ ቪዲዮዎችን እንድትሰራ በጣም አድርገው ይገፋፏት ነበር። ታዲያ በ21 ዓመቷ እንደዚህ አይነት ህይወት ውስጥ የገባችው ሚያ እምቢ ማለት አልቻልኩም፣ ውስጤ ትንሽ ይፈራ ነበረ፣ ኮንፊደንስ አልነበረኝም እምቢ ለማለት፣ እናም ደግሞ ሰው የሚያውቀውም አይመስለኝም፣ ቤተሰቦቼም የሚያዩት አይመስለኝም ነበረ ብላ ትናገራለች በዚህ ዙሪያ ስትጠየቅ ማለት ነው። ታዲያ ከዛም በኋላ ተስማማና እንደዚህ አይነት ስራ ላይ ትገባለች። ከዛ በኋላ ግን ህይወቷን የቀየረው ነገር ተፈጠረ። እነዛ ሰዎች የወሲብ ቀስቃሽ ቪዲዮ እንድትሰራ የገፋፏት ሰዎች ማለት ነው ሌላ ሀሳብ አመጡላት። ሂጃብ ወይንም ደግሞ ሙስሊሞች የሚጠቀሙትን ጥምጣም አድርጋ የወሲብ ቪዲዮ እንድትሰራ ያቀርቡላታል። ታዲያ ይዛኔም እንደዚሁ እምቢ ማለት አልቻለችም። እሺ ብላ ትቀበላለች። አረብ እንደመሆኗ መጠን ይሄንን ሂጃብ ጠምጥማ በሰራች ሰዓት ያ ቪዲዮ ብሎ አፕ አደረገ። በአለም ደረጃ በጣም ብዙ ሚሊዮን ቪው ያገኘ ቪዲዮ ሆነ። በጣም ብዙዎች አዩት። በጣም ብዙ ማስፈራሪያዎች ደረሷት። ለህይወቷ እስክትሰጋ መኖሪያ ቤቷንም እስክትቀይር ድረስ ማለት ነው በጣም ብዙዎች የእንገልሻለን ማስፈራሪያን አድርሰውባት ነበር እና ከዛ የተነሳ እንግዲህ ሚያ ካሊፋ በጣም ታዋቂ ሆነች ማለት ነው። ከዛም በኋላ እንግዲህ በርካታ የሚባሉ የወሲብ ቪዲዮዎችን ሰርታ ነበረ። ነገር ግን ጊዜ እየሄደ በመጣ ቁጥር ይሄ ህይወት ለእሷ እንደማይሆን ሚያ እየተረዳች ትመጣለች። ምክንያቱም ይሄንን ስራ መስራት ከጀመረች ጊዜ ጀምሮ ከቤተሰቦቿ ጋር ተቆራርጣለች፣ ከዘመዶቿ ጋር ከጓደኞቿ ጋር ብቻዋን ቀርታለች። ሚያ እንደምትናገረው ከሆነ ሰዎች ሲያዩኝ ራቁቴን እንደሚያዩ ነው የሚሰማኝ፣ ልብስ ብለብስም ግን ስቲል ራቁቴን ነኝ፣ ምክንያቱም እኔን ለማየት አንድ ጉግል ሰርች ይበቃል ብላ ነው የምትናገረው። እንግዲህ ያ ነገር በጣም እየጎዳትና እያሸማቀቃት ስለመጣ ለማቆም ትወስናለች። ታዲያ ለማቆም በምትወስን ሰዓት የመጀመሪያ እርምጃዋ የነበረው ከዛ ካምፓኒ ላይ ቪዲዮዎቿ እንዲጠፉ ነበር። በእርግጥ እዛ ካምፓኒ ላይ ብቻ አልነበረም የሷ ቪዲዮ የነበረው፣ በአለም ደረጃ ተሰራጭቷል። ግን ደግሞ እዛ ተቀጥራ ስትሰራበት ከነበረበት ካምፓኒ ላይ እንዲያጠፉላት ስ ብትጀምርም የቻለችውን ሁሉ ብታደርግም ያ ነገር ሊሳካላት አልቻለም። ከዛ በኋላ እንግዲህ ኑሮዋን እንደ ኖርማል ሰው ለመቀጠል ባሰበች ሰዓት ቤተሰቦቿም አርቀዋታል፣ ዘመዶቿም ጓደኞቿም ማንም አጠገቧ የለም። ታዲያ ዴት ለማድረግ ወይም ደግሞ ፍቅረኛ ለመያዝ ስትሞክርም በጣም ብዙ ወንዶች እሷን ለአልጋ እንጂ ለቁም ነገር ወይም ለትዳር አጋርነት እንደማይፈልጓት ነው የምትናገረው። ታዲያ ይህ ሁሉ ነገር ተደራርቦ ህይወቷ የተመሰቃቀለባት ሚያ ቢያንስ ለማንም ባይሆን እንኳን የኔ ህይወት እንደኔ ላሉ ሳይፈልጉ እንደዚህ አይነት ህይወት ውስጥ የገቡ ገብተውም ደግሞ ለመውጣት በጣም ስትራግል ለሚያደርጉ ለተቸገሩ ሴቶች መድረስ እችላለሁ ማለት እንግዲህ የተለያዩ ቪዲዮዎችን እየሰራች በአለም ደረጃ ታዋቂ ሆነች እና እንደዚህ አይነት ህይወት ውስጥ ያሉ ሴቶችም እርጂን ከዚህ ህይወት አውጪን እያሏት እና እንደሷ ያሉ በጣም ብዙ ሴቶችን አግዛ አሁን ላይ እንግዲህ ኢንስታግራም ላይ ከ28 ሚሊዮን ፎሎወር በላይ ያላት የሶሻል ሚዲያ ኢንፍሉዌንሰር ሆናለች ማለት ነው። አሁን ግን በድሮ ህይወቷ ሳይሆን የምትታወቀው በጣም ብዙ ሴቶችን በማገዝና
ሞቲቬት በማድረግ ነው ማለት ነው። እንግዲህ የሚያ ታሪክ ይሄንን ይመስላል። እንደዚህ አይነት ህይወት ውስጥ ሳይታሰብ ይገባና ሙሉ ለሙሉ የህይወታችንን አቅጣጫ ቀይሮ የሚያስጠላ ነገር ውስጥ ይከተናልና ይቺም ልጅ የምትለውን እንግዲህ እንስማ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው። እኔ ሰውነቴ ምንም አይሰራልኝም። እኔ ስለ ሰው አባባል አልጨነቅም። መውለድ አልፈልግም። ማግባት ካልፈለኩኝ እንደሰማችኋት ነው። ምናልባት ነገሮች አሁን ላይ እንደዚሁ የሚቀጥሉ ሊመስሉን ይችላሉ። የዛሬ 5 ዓመትና አሁን ላይ ያለን አቋማችን ይቀያየራል። የኛ ሰዎች አቋም ይቀያየራል። አልወልድም ያልነው ልንወልድ እንችላለን። አላገባም ያልነው ልናገባ እንችላለን። ያ ብቻ ደግሞ አይደለም፣ ራስንም ሰውነትንም ከማክበር አንጻር ወደፊት የምንጸጸትበትን ውሳኔ እንዳንወስን ራሳችንን እናስተውል። በዛ ላይም ደግሞ ከማህበረሰቡ መገለሉ በራሱ በጣም ከባድ የሆነ ራሱን የቻለ ሳይኮሎጂካል ችግር ያመጣልና የነገን እያገናዘብን እንድንኖር። እሷን እያያችሁ ከችግር አይበልጥም በፎቶ ብገላገል ይሻለኛል የምትሉ ካላችሁ ነገሩ እያደገና እየሰፋ ነው የሚመጣው። የማያልፍ ነገር ደግሞ የለም። ሁሉም ነገር አልፎ የምትጸጸቱበት ጊዜ ይመጣል፣ ወይንም ደግሞ እግዚአብሔርን የምታመሰግኑበት ጊዜ ይመጣልና እሷን ለምታዩ ለእሷን መንገድ ለመሄድ እያሰባችሁ ላላችሁ ሴቶች እንድትማሩበት አስቤ የሰራሁላችሁ ቪዲዮ ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ታሪክ ይህንን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ባይ